በጁምዓ ቀን ዱዓ አብዙ ተብለናልና ያ አላህ ከገባሁበት የጽልመት ዓለም በእዝነትህ አውጣኝ፣ ወደ ሰፊው ብርሃንህ አስገባኝ፣ ከውርደቴ ወደ ልቅናህ አስጠጋኝ። አላህዬ የሠራሁት ኃጢአት ሊጎዳህ አይችልም፣ በጎ ተግባሬም አይጠቅምህም። በእውነት አዛኝ የሆንክ ፈጣሪ ነህ። ስፍር ቁጥር የለሽ ወንጀሎቻችን ንግስናህን ቅንጣት አይቀንሱትም። መልካም ሥራዎቻችንም ሥልጣንህ ላይ ቅንጣት የሚጨምሩት ነገር የለም። ጌታዬ እኔ ምስኪኑ ባሪያህ ከፊትህ ቆሜያለሁ። አንተን ከመለመን ላልታቀብ በጸሎት ደጅ ጠናለሁ። ትሰማኝ ዘንድ በርህን አንኳኳለሁ። አላህዬ ታውቃለህ፣ ችግሩ እኔው ራሴ ነኝ፣ ጠያቂውም እኔው ነኝ። እኔ ምንም የሆንኩት ባሪያህ እንዳልጠፋ አንተ ሕያው የሆንከው አምላኬ ታደገኝ። اللهم آمين.